ይመጡና እንደገና በእውቀት በሹመት በእስራኤል መካከል በተሰነተ ያለው እንደገና ሰዎችን መረቁና 250 ሰዎችን ወሰኑ። ከእስራኤል መካከል አሁን በልዩነት ምን ለማድረግ የእስራኤል ጉባኤ ለመበተንና ሙሴና አሮንን ከህዝቡ መካከል ለይቶ ህዝቡ ያለ ድምፅ፣ ህዝቡ ያለ መገለጥ፣ ህዝቡ ያለ ራእይ ምን ማድረግ ያለ ጊዜ እንዲሞቱ በመስማት የሚከታተል እንጂ ድምፅ የሚሰሙ መገለጥ የሚያዩ ሰዎች አልነበሩም። ከዛ በእነሱ ላይ የሚከተለውን የእግዚአብሔር ቅባት ለማጥፋትና ህዝቡ ውስጥ ሞት ለማስገባት 250 ገንዘብ አላቸውን፣ እውቀት አላቸውን፣ ተሰምነት አላቸውን 250 ሰዎች ወሰነ። ለአገባኝነት አራቱ ተነሱ ይላል። ከዛ በኋላ ምን አደረገ? ምዕመናንን ለመበተን ሄዳችሁ ተረዋል። አሁን ያቀረቡት ንግግር በለምሰ እናንተ ሙሴና አሮን ከዛ በኋላ ድምፅ ከመስማትና ወደ መገናኛ ድንኳን ከመግባት ውጭ የሚያውቁት ነገር አለ። ግን እንዳለ በዚህ ላይ ለምንድነው የምትተብሉት? ለምንድነው የምታወሩት ብሎ ነው ያስነሱ። ምን ሀተኛ ወረኛ ተሳዳቢ ሆኖ ተነሱ። ምን ለማለት ምዕመናኑን ለመበተን ተነሱ። ከላቻላ እሺ ሙሴ በሰማ ጊዜ በእውነት ወደቀ፣ በግንባሩ ወደቀ። ለቆሬና ለወገኑ ሁሉ ነገ እግዚአብሔር ለእሱ የሚሆነውን ቅዱስ የሚሆነውን ያስታውቃል። ቅዱስ የሆነውና ኃጢአተኛ የሆነውን ሁለቱን ይለያል። የተቀደሰ ሰውና ኃጢአተኛ የሆነውን ሁለቱን ይለያል። የመረጠውንም ሰው እርሱ ያቀርባል። እንዲሁ ማለት ነው። ቆሬና ወገኑ ሁሉ ነገር በእግዚአብሔር ፊት ይህን ወደ መገኘት እንኳን ቀረቡ። እግዚአብሔር ይስሐቅ መስዋዕት የሚበላበት የማንደሆነ ልዩነት ይፈታል። ዕጣንም ጨምርባቸው። እንዴት ይሆናል? እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል። ይሆናል እግዚአብሔር የሚመርጠው ሰው በዚህ ዓለመኞች መካከል እግዚአብሔር ቅዱስ አደረገናል። መስዋዕቱን እንደተቀበለ ሰው ሹመት ሰጣለሁ ነው፣ ቦታ ሰጣለሁ፣ ስምረት ሰጣለሁ። እነሱ ያደርጋል ማገር ነው። እሺ እናንተ የሌዊ ልጆች እጅግ አብዝታችሁ ተናገራቸው። ማለት ሙሴና አሮን በደንብ ሲ ሙሴ ሆነን አለው እናንተ የሌዊ ልጆች ስሙ፣ የእስራኤል አምላክ ከእስራኤል ማህበር የለያቸው የእግዚአብሔርን ማደሪያ አገልግሎትን ትሰሩ ዘንድ እንድታገለግሉ በማህበሩ ፊት ትቆሙ ዘንድ ወደ እርሱ ያቀርባችሁ አይበቃችሁም? አንተም ከአንተ ጋር የሌዊ ልጆችና ወንድሞች ሁሉ ወደ እርሱ